ሰላም የቪኤጂ ቱርስ ተመልካቾቻችን ዛሬ በአዲስ ቪዲዮ በአዲስ ቲዮሪ በአዲስ ኮንሰፕት ይዤላችሁ መጥቻለሁ። ዛሬ የምንመለከተው ኢንትሮዳክሽን ቱ ሲቪክ ኤንድ ኤቲክስ ይሆናል እና በዋነኝነት ሲቪክ ስለምን ዲቴል እንደሚሆን ከዚህ በፊት እናውቃለን፣ ግን ያው ሃይስኩል ላይም እንደዛ በብዛት የተማርናቸው ነገሮች ቢሆንም ግን በተለይ ግቢ ከገባን በኋላ አንዳንድ ነገሮች ይቀየራሉ፣ በጣም ዲቴልም ይሰፋሉ። ለዛ ይሄን ቪዲዮ ልሰራ ያስከተተኝ ነገር ቢኖር እሱ ነው እና ሞር ከዚህ በፊት ከምናውቃቸው ነገሮች ውስጥ ዲቴል ገብቶ ስለሚገልጽልን ይሄንን ቪዲዮ ልሰራላችሁ ተገድጃለሁ ማለት ነው። እና ሲቪክ ወደ ትምህርታችን ስገባ ኢንትሮዳክሽን ቱ ሲቪክ ኤንድ ኤቲክስ እናያለን ማለት ነው። እና የመጀመሪያውን ቻፕተር አንደርስታንዲንግ ሲቪክ ኤንድ ኤቲክስ የሚለውን በዋነኝነት እናያለን ማለት ነው። እና ወደሱ ስንገባ አንደርስታንዲንግ ሲቪክ ኤንድ ኤቲክስ ስንመለከት በውስጡ የተለያዩ ኮንሰፕቶችን እናያለን። እና በዚህ ኮንሰፕት ውስጥ ምን እንረዳለን የሚለውን ስንመለከት የመጀመሪያው ዲስክራይብ ዋት ኢዝ ሲቪክ ኤዱኬሽን ኤንድ ዋት ኢዝ ኢት ስታዲንግ አባውት ሲቪክ ምን ማለት እንደሆነ ስቲዲ ሲቪክ ራሱ ከዋነኝነት ምን እንደሆነ ዲፊኒሽኑን እናያለን ማለት ነው። ሌላው ደግሞ ሪኮግናይዚንግ ዘ ዲፈረንስ ቢትዊን ራይት ኤንድ ዱቲ ምን እንደሆነ በዋነኝነት ኤክስፖዠሩን በደንብ ግልጽ አድርገን እንመለከታለን። ሌላኛው ደግሞ አንደርስታንዲንግ ዘ ሂስትሪ ኤንድ ዲቨሎፕመንት ኦፍ ሲቪክ ኤዱኬሽናል ኢን ዘ ወርልድ አስ ዌል አስ ኢን ኢትዮጵያ ምን እንደሆነ በዋነኝነት እንገልጻለን። እዚህ ውስጥ በተለይ ሂስቶሪካል ቢጊኒንጉ ስንመለከት ሲቪክ እንዴት ስያሜ እንደመጣ ሲቪክ ምን እንደሆነ ትርጓሜው ቀጥታ ከሌሎች ቃላቶች እንደመጣ በዋነኝነት እናያለን ማለት ነው። ሌላኛው ደግሞ አናላይዝ ዘ ጎል ኦፍ ለርኒንግ ኦፍ ሲቪክ ኤዱኬሽን የሚለውን በዋነኝነት እናያለን። ሌላው ደግሞ አናላይዝ ዘ ኢሴንሻል ኦፍ ኮምፖነንትስ ኦፍ ሲቪክ ኮምፓተንሲ ኤንድ ዲፋይን ኤንድ ዘ ዲፈረንት ኦፍ ኮንሰፕትስ ቢትዊን ኤቲክስ ኤንድ ሞራል ኢሞራል ኤንድ አሞራል ምን እንደሆኑ በዋነኝነት እነዚህን በደንብ ዲፋይን አድርገን እንመለከታለን ማለት ነው። እና በዋነኝነት ቀጥታ ስንገባ አንደርስታንዲንግ ኦፍ ኢንትሮስ ስንመለከት አንደርስታንዲንግ ኦፍ ሲቪክ ኤንድ ኤቲክስ የሚለው ስንመለከት ቀጥታ የምንጀምረው ዋት ኢዝ ሲቪክ የሚለው ነው። ዋት ኢዝ ሲቪክ የሚለውን ስንመለከት በኢቲሞሎጂካሊ ስንመለከተው ዘ ተርምስ ኦፍ ሲቪክ ኢዝ ካም ፍሮም ላቲን ወርድ ነው። ከላቲን ወርድ የመጣ ሲሆን ሲቪክስ ኤንድ ሲቪታስ ከሚባሉ ሁለት ቃላቶች የመጣ ሲሆን ሲቪክስ ማለት ምን ማለት ነው? ሲቲዝን ማለት ነው፣ ህብረተሰብ ማለት ነው። እና ሲቪታስ ማለት ደግሞ ሲቲ ኦፍ ስቴት ማለት ነው። ይህ ማለት የአንድ ከተማ ስቴት ብለን የምንገልጸው ነው ማለት ነው። ሪፕሬዘንታቲቭ ይሄንን ሪፕሬዘንት የሚያደርግልን ማለት ነው። ለዛ ኢቲሞሎጂካሊ ሲቪክስ የመጣው ከሁለት ቃላቶች ሲሆን አንደኛው ሲቪክስ እና ሲቪታስ ከሚሉ ሁለቱ ቃላቶች ማለት ነው። ዚስ ቱ ላቲን ወርድስ ኮምባይን ቱ ኤንድ ጊቭ በርስ ቱ ምን የሚለውን በርዝ አድርገውልናል? ሲቪክስ የሚለውን ወርድ በርዝ አድርገውልናል። ሁለቱ ወርዶች ኮምባይን ሆነውልን ማለት ነው። እና ሌላኛው ደግሞ ስንመለከት according to the Oxford Dictionary civics is defined as the study of right and duties ማለት ነው። በኦክስፎርድ ዲክሽነሪ አማካኝነት ስንመለከት እኛውን ሲቪክስ ማለት the study of rights and duty of a citizenship ማለት ነው። የህብረተሰቡ ምንድነው ራይት እና ዱቲ ምንድነው ስተዲ ማድረግ ነው ማለት ነው። እና በተጨማሪ ደግሞ according to UNDO in 2024 civic education is the learning of effectively participation of democratic and development process of at the both local and nationality levels ማለት ነው። ይህ ማለት ዩናይትድ ኔሽን ዲሞክራሲ ፖፑሌሽን ስንመለከተው civic education is learning of effective participation in the democratic and ዲቨሎፕመንት ፕሮሰስ ላይ ምንድነው ማለት ዲፔንድ ሆኖ እንደሚለው ዲሞክራቲክ ኤንድ ዲቨሎፕመንት ፕሮሰስ ላይ ምን ማድረግ ነው? ናሽናሊቲ ሊቪሉን መስጠት ነው ማለት ነው። እንዴት ብዬ ልግለጽላችሁ? ዲፔንድ የሚሆነው ሲቪክ ኤዱኬሽን ምን ላይ ነው ማለት ነው? ዲሞክራቲክን ምን ማድረግ ነው? ዲሞክራሲ ምንድነው? ኢንክሪዝ እንዲሆን ወይም ስትሮንግ እንዲሆን ምን ማድረግ ነው? ኤዱኬት ማድረግ የሚያደርግልን ነው ማለት ነው። እና በዋነኝነት ሲቪክ በብዙ አይነት መንገዶች ዲፋይን አድርገን ልንገልጸው እንችላለን ማለት ነው። ሌላኛው ደግሞ ሲቪክ ሚንስ ዘ ዲሲፕሊን ኦፍ ኖሌጅ ኤንድ ዲልስ ዊዝ ዴይ ቱ ዴይ አፌርስ ቱ ስቴት ኦፍ ኤንድ ሲቲዝን
and its citizen ማለት ነው። ይህ ማለት ሲቪክስ ማለት ምንድነው? የሆነ ዲሲፕሊን ነው። ኖሌጅን በመጠቀም ዴይሊ በዴይ አንድ ሀገር ውስጥ የምንኖር ከሆነ ያንን ነገር እስቲ ወይም በአንድ ከተማ ሲቲ ዜጋ ሆነን የምንሆን ከሆነ ያንን አፊር አድርገን ኖሌጃችንን ኤክሰፕሽናል አድርገን ወይም የሆነ መስጠት ያለብን ገደብ ድረስ ሄደን የምንኖር ከሆነ ያንን ነገር ምን ብለን እንጠራዋለን? ሲቪክ ብለን እንጠራዋለን ማለት ነው። እና ሲቪክን የምንመለከት ከሆነ በውስጡ ምን እንመለከታለን? ስለ ሲቪክ ሲወራ ስለምን ይወራል? ስለ ራይት ይወራል ማለት ነው። እና ራይት ምንድን ነው? እና ከራይት ጋር ተያይዞ ደግሞ የአንድ ሳንቲም ሁለት ገጽታ የሆነው ምንድነው? ራይት ምንድነው? ዱቲ። አንድ ራይት አንድ ሰው ራይቱን የሚፈልግ ከሆነ ምን ማለት አለበት? ዱቲውን ዱቲ አለበት ማለት ነው። ይህ ማለት ራይትን ወይም መብትን ለማስጠበቅ ምንድነው? ግዴታ ማወጣት አለብህ ማለት ነው። ለዛ መጀመሪያ ላይ ዋት ኢዝ ራይት የሚለውን እንመለከት እና ራይት ኢዝ ኤኒቲንግ ኢንታይርድ አሎውድ ኦር owned of freedom protection from the state of respectively by others ማለት ምን ማለት ነው? intended allowed honor freedom ማለት ነው። ወይም የራሳችን ኦፍ ነፃነት ፕሮቴክሽን የምናገኝበት respectively ከምኖች ከአዘሮች ማለት ነው። እነዚህ አይነት ራይቶች ምንድናቸው? ነፃነት የተሰጠን ራሳችንን ከምኖች ነው respected by በሌሎች ሰዎች ሪስፔክት ተደረገን የምንቀጥል ከሆነ ያንን ነገር ራይት ነው ማለት ነው። ይህንን በቀላሉ ዲፋይን ሳደርግላችሁ ራይት የምንለው መብት ወይም መብት የምንለው ምንድነው? ማንኛውም ነገር የነፃነት መብት ሊሆን ይችላል፣ ምንም ሊሆን ይችላል፣ የፕሮቴክሽንም ሊሆን ይችላል። በሌሎቹ አማካኝነት ከሌሎቹ አንጻር ከሚመጡብን ነገሮች የምንጠበቅ ከሆነ ያም ፕሮቴክት የምናደርግ ከሆነ በሌሎች ሰዎች ያን ምን ብለን እንጠራዋለን? ራይት ብለን እንጠራዋለን ማለት ነው። እና ራይት ቦርድሊ በምንድነው? በሁለት አይነት መንገዶች እንገልጸዋለን። ራይት አር ቦርድሊ ምንድነው የሚታደርገው? በሁለት አይነት መንገዶች ስንመለከተው ሞራል እና ሌጋል ብለን የምንጠራው ነው ማለት ነው። እና ሞራል ራይት የምንለውን ስንመለከት ሞራል ራይት ኢዝ ዘ አር ራይት ኦፍ ዊች አር ቤዝድ ኦን ዘ ሞራል ኮንሲስተንስ ባይ ኮሚኒቲ ማለት ነው። ሞራል ማለት በማህበረሰቡ አእምሮ ውስጥ ምንም ሳይጻፍ ምንም በእንትን ላይ ፎርስ ሳይተገበር ወይም ሳትገደድ በአእምሮክ ብቻ በሞራሊ ብቻ የምናደርገው ነው የምንከተለው ራይት ነው ማለት ነው። this is right not ሌጋል ፎርስ አይደለም ማለት ነው። ህጋዊ ፎርስ ወይም በመገደድ አይደለም ይሄን ነገር እንትልትለው ብቻ በሞራል በአእምሮአችን ብቻ የምናደርገው ነገር ነው የምንከተለው ራይት ነው ማለት ነው። አሁን ለምሳሌ በአብዛኛው ማህበረሰብ ውስጥ በማህበረሰብ ደረጃ የሚያሉት ራይቶች አሁን ለምሳሌ ቀላል አድርገን ስንመለከት ሞራሊ ራይት ብለን የምንገልጸው ግን ሌጋሊ እንትን ቢሆን በማህበረሰብ ውስጥ የምትጠለሽበት ወይም ባህል አድርገን የምናያቸው ነገሮች ግን በህጋዊ መንገድ የሌለ አሁን ሰው መስደብ ህገ መንግስት ውስጥ ብዙ እንትን ባይልም ግን ሞራሊ ምንድነው መጥፎ ነገር ተደርጎ ነው የሚወሰደው ማለት ነው። ለዛ ያንን ነገር ምንድነው እንደመብት እንትሮ አድርገን የምንወስደው በራይት ውስጥ ትክክል እንዳልሆነ አድርገን የምንወስድ የምንችላቸው ናቸው። ማለት ሞራሪ ማለት በአእምሮአችን ውስጥ ብቻ ትክክል ነው ብለን የምናስባቸው ነገሮችን የያዘልን ነው ማለት ነው። እና ሁለተኛው ደግሞ ሌጋል ራይት ነው። ሌጋል ራይት አስ ኤ ራይት ዊች አት ስቴት ሪኮግናይዜሽን የተሰጠው ነው ማለት ነው። በአንድ ሀገር ውስጥ ምንድነው በስቴቶች ወይም በመንግስት በጎቨርንመንት ምንድነው እውቅና የተሰጠው ራይት ነው ማለት ነው። ኤንድ ምን ይተገበረታል? ኢንፎርስ ነው። ይህ ማለት ትገደዳለህ ያንን ራይት እንድትከተል ወይም ካላደረግ ቅጣት ይኖራል ማለት ነው። this right is protected by state ነው ወይም በጎቨርንመንት ነው ስቴት የሚታረገው and anybody who violate it will be punished by the state ማለት ነው። ምን ይታረጋል? ይቀጣል። በፐኒሽመንት ይታደረጋል ማለት ነው። ያንን ስቴት ምን እንዳያደርግ ያንን ራይት የማያከብር ከሆነ ማለት ነው። አሁን ለምሳሌ ዲሞክራቲክ ራይት ብለን የምንወስደው አንድ ሰው እዛ ሀገር ውስጥ የሚመነው የሚፈልግ ከሆነ ወይም ዜጋ ሆኖ መቀጠል የሚፈልግ ከሆነ የዲሞክራቲክ ራይቱን ሪስፔክት ማያደርግ ከሆነ ፐኒሽመንት ይጠብቀዋል ማለት ነው። እና ሌላውን ስንመለከት ደግሞ ሌጋሊ ደግሞ በተጨማሪ የተለያዩ ኢንፎርሜሽኖችን የምትፈልጉ ከሆነ ተጨማሪ ራይቶች የምትፈልጉ ከሆነ እነዚህ ላይ መግባት ትችላላችሁ ማለት ነው። እና እዚህ ስንመለከት ሁለት ነገሮችን እንመለከታለን። ሲቪክ ራይት እና ፖለቲካል ራይት ናቸው። ሲቪል ራይት እና ፖለቲካል ራይቶች ምንድናቸው? ምን ልዩነቱን ስንመለከት አንድ ባንድ ስንመለከታቸው ማለት ነው። ሲቪል ራይት እና ፖለቲካል ራይቶች ራሳቸውን የቻለ ዲፊኒሽን አላቸው ወይም የተለያዩ ነገሮች ናቸው ማለት ነው። አሁን ሲቪል ራይት የምንላቸው በቀላሉ ምን ብለን የምንገልጻቸው ነው? ሁማን ራይት ብለናቸው የምንገልጻቸው ማለት ነው።
civil rights are a right each person to exist in society with facing unfair treatment of discrimination ነው ማለት ነው። they ensure equal sociality opportunities to equal protection ነው ማለት under law of regarding to races ኢተርኒቲ ጀንደር ሪሊጅን ኦር አዘር ካራክተሪስቲክስ ብለን የምንገልጸው ነው ማለት ነው። ይህ ማለት ጾታን የማይወክል ሁሉንም ነገር የማይወክል ብቻ ይህ ማለት ሁሉንም አጠቃሎ የሚሰጠን ራይት የሚባለው ሲቪል ራይት ወይም ሁማን ራይት ብለን የምንጠርሰው ማለት ሁማን ራይት ብለን የምንገልጸው ማለት ነው። በህይወት የመኖር መብት፣ የነጻነት ፍሪደም፣ ስፒች መናገር መብት ብለናቸው የምንጠራቸው ምንድነው? በማንኛውም ቦታ ላይ ሄደን የትኛውም የዓለም ክፍላት ላይ የትኛውም ሀገራት የትኛውም ሀገር ላይ ሄደን ምንድነው የምናገኘው ራይት ምን ብለን እንጠራዋለን? ሲቪል ራይት ወይም ሁማን ራይት ብለን የምንጠራው ነው። አሁን ለምሳሌ ራይት ቱ ላይፍ በህይወት የመቆየት፣ ፍሪደም ቱ ስፒች፣ ኢኳሊቲ ፎር ሎ ኤንድ በህግ ላይ ኢኳል መሆን፣ ራይት ቱ ጀስቲስ በማንኛውም ቦታ ላይ በምንሄድበት ሰዓት ኢኳል የሚሆን ራይት ነው ማለት ነው። ሌላኛው ደግሞ ፖለቲካል ራይት ነው። ፖለቲካል ራይት ኢዝ ራይት አለው ኢንዲቪጁዋል ሲቲዘን ቱ ፓርቲሲፔት ፍሪሊ ኢን ዘ ፖለቲካል ሲስተም ማለት ነው። ይሄ ማለት በአንድ ሀገር ውስጥ ብቻ የሚሰጠን ወይም ዲሞክራቲክ ራይት ብለን የምንገልጸው አንድ ሀገር ውስጥ ብቻ ስለምትኖር ብቻ የሚሰጥሽ መብት ነው። አሁን ለምሳሌ ቮይት ራይት ቱ ቮይት የመምረጥና የመመረጥ ራይት ቱ ጌት ኢሌክትድ የመመረጥ ራይት ቱ ሆልድ ፐብሊክ ኦፈሪንግ ሌላኛው ስንመለከት ፖለቲካል ራይት ነው። ፖለቲካል ራይት ኢዝ ኤ ራይት አለው ቱ ኢንዲቪጁዋል ሲቲዘን ቱ ፓርቲሲፔት ፍሪሊ ኢን ዘ ፖለቲካል ሲስተም ብለን የምንጠራው ማለት ራይት ቱ ቮይት ሊሆን ይችላል፣ ራይት ቱ ጌት ኢሌክትድ ሊሆን ይችላል፣ ራይት ሆር ፐብሊክ ኦፊስ ውስጥ በተለያዩ ፐብሊክ ኦፊሶች ውስጥ የመገልገል፣ ራይት ቱ ፎርም ፖለቲካል ፓርቲስ የተለያዩ ፓርቲዎችን ፎርም ለማድረግ፣ ፍሪደም ቱ ፒስፉል አሴምብሊ እንደዚህ ለሰላማዊ ሰልፍ የመውጣት እነዚህ ነገሮች ሊሰጡ የሚችሉ ዲሞክራቲክ መብት ራይት ሲኖረን ብቻ ነው፣ ወይም በአንድ ሀገር ውስጥ ዜጋ ሆነን ስንገኝ ብቻ ነው ማለት እነዚህ ራይቶች ልናገኝ የምንችለው ማለት ነው። እና ራይቶችን በምንጠቀምበት ሰዓት ራሱን የቻለ ካራክተሪስቲክስ አላቸው። እያንዳንዱን ካራክተሪስቲክስ ልንመለከት እንችላለን ማለት ነው። እና ካራክተሪስቲክስ ኦፍ ራይትስ ስንመለከት እያንዳንዱ ካራክተሪስቲክስ ራሱን ይቻላል አለው። ራይት የመጀመሪያውን ካራክተሪስቲክስ ስናይ ራይት አር ኖት አብሶሉት ኦር ኖት አንሊሚትድ ነው ማለት ነው። ይህ ማለት አብሶሉት አይደለም፣ ሊቀየር ይችላል፣ ሊታደስ ይችላል፣ የተገደበ አይደለም። ይህ ማለት እንደገና ሊሻሻል ይችላል፣ ሊዘዋወር ይችላል፣ ብቻ ከአንዱ ወደ አንዱ ሊሸጋገር ይችላል። ሁሉ ጊዜ አንድ አይደለም፣ ሊቀያየሩ ይችላሉ ማለት ነው። ሌላኛው ደግሞ ራይትስ ዩኒቨርሳል ናቸው። አሁን ሁማን ራይትስ ሲኖር ማንኛውም ቦታ ላይ ምንድነው ዩዝ እናደርጋቸዋለን። ማንኛውም ሀገር ላይ ይኖራል። ፍሪደም ኦፍ ቱ ስፒች ማንኛውም ሀገር ላይ ብንሆን የዓለም ሀገር ላይ ብንሆን ምን አለን ያንን ራይት ዩዝ እናደርጋለን ማለት ነው። አንዱን እንደዛ ብቻ ሳይሆን ዲሞክራቲክ ራይት ራሱ አንዱን ህግ ሌላዎቹ ሀገር ላይ ይችላል የመጠቀም ሲቹዌሽን ይኖራል ማለት ነው። እና ራይት አር ዳይናሚክ ኢን ኔቸር ነው። ዳይናሚክ ነው ማለት የሚቆም ነገር አይደለም። ያለ ራይት በኔቸር ውስጥ ብንመለከት በከፈጣሪ ጀምሮ ብንመለከት ምን አለ ራይት አለ። ለዛ የማይቋረጥ ዳይናሚክ ነው ማለት ነው በተፈጥሮ ውስጥ ማለት ነው። ሌላኛው ደግሞ ኤቭሪ ራይት ካምስ ዊዝ ሪስፖንሲቢሊቲ ነው። ይህንን ነገር ነው ተባቁ ቅድም ስገልጽላችሁ ራይትና ዱቲ ምንድናቸው? አንድ ናቸው ማለት ነው። ለዛ ራይት እንዲከበር ለምትፈልግ ከሆነ ምን አለበት? ዱቲ አለበት። ዱቲ ማለት ሪስፖንሲቢሊቲ ብለን የምንቀርጸው ማለት ነው። እና ኤቭሪ ራይት ምን ካምስ ዊዝ ዱቲ ነው ማለት ነው። የኔ ራይት እንዲቀበልልህ ከፈለግ የሌሎችን ራይት ማክበር አለብህ። ያ ምንድነው? ሪስፖንሲቢሊቲ ነው ማለት ነው። እዛ እንደ ህግ ተደርጎ የሚወሰዱ ነው ማለት ነው። እና ራይትስ በምንጠቀምበት ሰዓት በቱ አይነት ፎርሞች ሊቀመጥ ይችላል። ይህ ማለት ራይት ሜይ ቢ ፖዚቲቭ ኦር ኔጌቲቭ ሆኖ ሊመጣ ይችላል ማለት ነው። ይህ ማለት ያንን ራይት ዩዝ በምናደርግበት ወይ ነው የሚወሰንልን ማለት ነው። እና ሁለተኛውና አንደኛው ራይት ከተመለከትን በኋላ ቀጣዩ ምንድነው? የአንድ ሳንቲም ሁለት ገጽታ ያልኩት ራይት ዱቲ ነው ማለት ነው። እና ዱቲን በምንመለከትበት ሰዓት ዱቲ ምንድነው? ኦብሊጌሽን ነው አይደል? የሆነ የምንገደድበት ወይም ተገደን የምናደርገው ነገሮች ነው። ይህ ማለት ራይቱ እንዲከበር ማለት
ግዴታ ማድረግ አለብህ። ራይት እንዲከበር የምፈልገው ከሆነ ዱቲን ማድረግ አለብህ ማለት ኦብሊጌሽን ነው ማለት ነው። ኢትስ ሰምታይምስ ዛት ሲቲዝን ባውንድድ ቱ ዱ ኦር ቱ ዱ ኖት ባይ ኤ ሎው ማለት ነው። የሆነ ነገር ህብረተሰቡ እንዲያደርግ ወይም እንዳያደርጉ የሚደረገው ነገር ምንድን ነው ማለት ኦብሊጌሽን ነው ማለት ነው። ዊዛውት ዱቲ ዜር ካን ቢ ኖ ምንም አይነት ምን ላይኖር ይችላል ራይት የለም ማለት ነው። ለዛ ግዴታ ዱቲን ስትፈጽም ራይት ሊከበር የሚችለው ማለት ነው። ዘስ what is the right in regard to one itself is the duty in regarding to others ማለት ነው። ይህ ማለት ያንተ ራይት እንዲከበርልህ ምንድነው የሌሎችን ራይት ምንድነው ሪስፔክት ማድረግ አለብህ ማለት ነው። thus rights and duty are the two sides of ምን the same coin ያን ሳንቲም ለጋዜጣ ብለናቸው የምንገልጻቸው ማለት ነው። እና ዱቲ are classified into moral duty and legal duty ብለን እንገልጸዋለን ማለት ነው። ቅድም ምንድነው ሎውን ራይትን ምን ብለናል ገልጸነው ነበር። በሁለት አይነት መንገድ ኤክስፖዠሮች ተመልክተናል ነበር። ሰልፍ ምን ብለነው ሞራል ዱቲ እና ወይም ሌጋሊ ዱቲ ራይት ብለን እንደገለጽ ነው። ይሄኛው እያንዳንዱ ይገለጻል ማለት ነው። እና a duty discharged by citizen on the based on his sincere and molarity is called moral duty ማለት ነው። ይሄ ማለት a duty is discharged by citizen is based his sense of molarity ብለን የምንገልጸው ሞራሊቲ ብለን የምንገልጸው ሞራል ዱቲ ብለን የምንለው ነው ማለት ነው። ይሄን ኤግዛምፕል አድርጌ ስለውዝላችሁ አንድ ሰው የሆነ ሰው ተጎድቶ ቢመለከትና ወይም አደጋ ደርሶበት ቢመለከትና ያንን ሰው ራሱ ባይምሮ ሄዶ ተመልክቶት ያንን ሰው የመርዳትም ያለመርዳትም ሲቹዌሽን ፕሮባቢሊቲው ሴንሱ አድርጎ ወይም በአይምሮ አስቦ ምንድነው የሚያደርገው ያንን ነገር እንትሽውት ያን ሰው ቢረዳም ቢል በምንድነው ያደረገው ማንንም አላስገድደው ምንድነው ያስገድደው አይምሮ በአይምሮ አማካኝነት ምንድነው ያደረገው ያንን ሰው ሊረዳ ይቻላል ማለት ነው። ለዛ ይሄ ሰው ምንድነው ያደረገው ያለ ምንም ፎርስ ሳይባልበት ብቻ ሴንሱ ምን እንዲያደርግ ነው ያንን ህዝብ ያንን ወይም የተጎዳውን ሰው ምንድን እንዲረዳ ስላደረገው ያንን ነገር ምን ብለን ትገራለን ሞራሊ ዱቲ ብለን የምንገልጸው ማለት ነው። ዊዛውት ኤኒ ፎርስ በቃ አጭሩ ዊዛውት ኤኒ ፎርስ ሳንጠቀም ማንም ሰው ሳያስገድደን የምንፈጽመው ምንድነው ሞራሊ ዱቲ ናቸው ማለት ነው። ዜር ኢዝ ኖ ምንድነው ሌጋል ሰብስታንሽን ቢሃይንድ ኢት ማለት ነው። ምንም አይነት ፎርስ አይተገበርም የምን ህጋዊ ነገሮች እንታያሉንም ማለት ነው። እና ሌላኛው ደግሞ ሌጋል ዱቲ ስንመለከት ሌጋል ዱቲ ኢዝ ዘ ዱቲ ዊች አስ ሪኮግናይዝድ ባይ ሎው ነው ማለት ነው። ይሄ ማለት በህገ መንግስቱ ምንድነው የሚደረገው የምትገደድበት ሰው ነው ማለት ነው። አሁን ቀላል አድርጌ በቀላሉ ስንገልጽ ያንተ መብት እንዲከበርልህ ምን ማድረግ አለበት የሌሎቹን መብት ማክበር አለበት። ለዛ ምንድነው ያ ዱቲ ነው ማለት ነው። ለዛ ሌሎቹ መብት ማታከብር ከሆነ ምንድነው ፐኒሽመንት አለክ ማለት ነው። ለዛ ፐኒሽመንቱን ፐኒሽመንት እንዳይታረግ በሚፈልግ ከሆነ ምንድነው ማለት የሌሎቹን ዱቲ ሪስፔክት የሌሎቹን ራይት ምንድነው ሪስፔክት ማድረግ አለበት ማለት ነው። ለዛ ያ ምንድነው ሌጋሊ ዱቲ ነው ማለት ነው። an individual is legally bound to perform of legally duties violation now the ምሳሌ violation of the legal duty is always followed by punishment ማለት ነው። violation ማለት አመጻ የምታነሳ ከሆነ ምንድነው ሌጋል ዱቲ ነው። ይሄ ማለት ቅጣት አለው ያለምንም መንግስት እንትብላ የሆነ ቫዮሌሽን ረብሻ አነሳለሁ ብትል ምንድነው ሌጋል ዱቲ በሌጋል ዱቲ ምንድነው ቅጣት ይኖረው ወይም ከህግ ውጪ ስለሆነ ከሌጋል ውጪ ስለሆነ ምንድን ታደርጋለህ ፐኒሽመንት ይኖርሃል ማለት ነው። እዛ ቅጣት የሚኖራቸው እነዚህ ነገሮች ምንድነው ፎርስ ይኖራቸዋል ማለት ነው። ያንን ነገር ሳታከብር ስትቀር ወይም ያንን ነገር ሳታደርግ ስትቀር ምንድነው ፐኒሽመንት የሚኖረው ነገሮች ምንድናቸው ቫዮሌሽን ሌጋል ዱቲ ብለን የምንገልጸው ነው ማለት ነው። አሁን እሱ ስንመለከት ሌጋል ዱቲ ብለን የምንገልጻቸው ሪስፔክት ዘ ኮንስቲቱሽን ኦፍ አዘር ሎስ ኦፍ ካውንትሪ ማለት ነው። በሪስፔክት የምናደርግ ከሆነ ይሄ ምንድነው ዱቲ ነው ማለት ነው። የአንድ ሀገር ውስጥ ነው ማድረግ ያለብን ዱቲ ማለት ነው። ራይት ኦፍ ሪስፔክት ኦፍ አዘር ሎስ ፔይንግ ታክስ ፋይት ክራይም ላይክ ኮረፕሽን ብላክ ማርኬት ኤንድ አዘር ማለት ነው። ስትራግሊንግ ኦን ክራይም አጌንስት ሁማን ኒቲስ የተለያዩ ባጭሩ አንድ ሀገር ውስጥ ማድረግ ያለብን ቀረጥ መክፈል ሊሆን ይችላል፣ የሌሎቹ መብት ማክበር ይችላል፣ ህገ መንግስቱን ማክበር ሊሆን ይችላል፣ የተለያዩ ድራጎች ወደ ሀገር ውስጥ ሊገቡ ከሆኑ ህገወጥ የሆኑ ነገሮችን ወንጀሎችን መከላከል ሊሆን ይችላል። እንዲሁም ተጨማሪ የተለያዩ ነገሮችን እናደርግ ከሆነ ያን ምንድነው
ሌጋሊ ዱቲ ነው። ግን ይህን ነገር ማናከብር ከሆነ ምንድነው ፐኒሽመንት ሊኖረን ይችላል ማለት ነው። አሁን ለምሳሌ ታክስ ፔይ ታክስ ማናደርግ ከሆነ ፐኒሽመንት ሊኖረን ይችላል ማለት ነው። ለዛ ሌጋል ዱቲ የምንላቸው ፐኒሽመንት ያላቸው ያንን ነገር ሪስፔክት ማናደርግ ከሆነ ፐኒሽመንት ያላቸው ናቸው ማለት ነው። እና ሌላኛው ስንመለከት ደግሞ አንድ የምናነሳው ታሪክ አለ። ይህ ማለት ማን ኢዝ ኤ ሶሻል አኒማል ማለት ነው። ሰው ማለት ነው። ወይም ማን ኢዝ ኤ ሶሻል አኒማልስ ማን ያለው ይህንን አባባል ብራጁስ ስፒኖዛ ነው። ለምን የተነሳ ሀሳብ ምንድን ነው ብላችሁ ካላችሁኝ a man does not exist alone but he or she always exists with other in a given state in or in the world ማለት ነው። አንድ ሀገር ውስጥ ምንድነው ብቻውን አልተፈጠረም። ምንድነው የሰው ልጅ ምንድነው ሶሻሊስት ነው ማለት ነው። ይህ ማለት ከብዙ ሰዎች ጋር አንድ ላይ ሆኖ ነው የሚኖረው ማለት ነው። ለዛ a man is a social being which whose life is closely related to each other ማለት ነው። ይሄንን ያሳለን እንዴት ህገ መንግስት ወይም ሎ እንዴት ሊያስፈልገን ይችላል፣ እንዴት ሊነሳሳ ይችላል የሚለውን ሲቹዌሽን ኤክስፕሌን ለማድረግ ነው ማለት ነው። ለዛ የሰው ልጅ ሲፈጠር ራሱ መጀመሪያ ብቻውን አልተፈጠረም። ከተለያዩ ሰዎች ጋር ወይም ከሱ ወይም ከሌላ ሰው ጋር ነው የተፈጠረው። የዛን ሰዓት ምንድነው ምን ማድረግ አለበት? የሰው ልጅ ምንድነው ብቻውን መኖር አይችልም። ይሄ ማለት ከህብረተሰቡ ጋር ምንድነው አንድ ባንድ የተቀራረቡ ናቸው ማለት ነው። ምንም ቢሆን ምንም የሰው ልጅ ብቻውን መኖራችን ብቻ የሚያገናኙ ነገሮች አሉ ማለት ነው። እና ቢንግ ሶሻሊስት ኢኔቲ ማኖች ወይም በሰዎች ውስጥ ምንድነው በሁማኖች ውስጥ ምንድነው እንደ ሁማን አድርጋችሁ ሰዱ ማንስነን ማለት ነው። እና ቢንግ ሶሻል ኢኔትድ ቱ ኢን ሁማን ማለት ማህበራዊ ኑሮ ምንድነው በሰው ልጆች ውስጥ ምንድነው የሆነ ኢኔት የሆነ ነገር ነው ማለት ዊኒት ከዛን ምን ያስፈልገናል? አንዳችን ባንዳችን ያስፈልገናል ማለት ለዛ ነው ሲቪክ የሚባለው ኮንሰርን ምንድነው ሊፈጠር ይቻላል ማለት ነው። እና ሲቪክስ ኮንሰርን ከተፈጠረ ወይም ኤክስፕሌን ፎርም ከተደረገ ራሱን የቻለ ኮንሰርን የሚያደርጋቸው ወይም ሲቪክ ሊያስፈላቸው የሚችላቸው ነገሮች አሉ ማለት ነው። አሁን ለምሳሌ አንደርስታንዲንግ ዘ ሪሌሽንሺፕ ኦፍ ማን ኤንድ ሂዝ ሶሳይቲ ማለት ነው። ማለት ነው አንድ ማህበረሰብ ውስጥ መኖር የምንፈልግ ከሆነ ወይም በአንድ ህብረተሰብ ውስጥ መኖር የምንፈልግ ከሆነ የእነሱን ሪሌሽንሺፕ እና ምንድነው የእነሱን ሶሳይቲ ምን ማድረግ አለብን? አንደርስታንድ ማድረግ አለብን። how they can live in harmoniously እንዴት ነው መኖር የሚኖሩት የሚለውን ነገሮችን ማወቅ አለብን። how they can be resolve conflict by peaceful እንዴት ነው እነሱን ነገሮች ችግሮቻቸውን መፍታት የሚሉትን ነገሮች እንዴ የተለያዩ ነገሮችን ምን ማወቅ አለብን? አንደርስታንድ ማድረግ አለብን ማለት ነው። እና በዋነኝነት ምንድነው ፕሮሞት corporation and coexistence with experience of the different idea, religion, language, culture, etc. in society ማለት ነው። ምን እናደርጋለን? ፕሮሞት ማድረግ አለብን ማለት ነው። ያንን ምንድነው የተለያዩ አይዲያዎችን አንድ ሲቪኮች ወይም በማህበረሰብ ተሰባስበን መኖር የምንፈልግ ከሆነ ምን ማድረግ አለብን? ፕሮሞት ወይ ያንን ከነዛ ነገሮች ጋር ምን ማድረግ ሪስፔክት እያደረገን መኖር መቻል አለብን ማለት ነው። እና ደግሞ ስንመለከት ይሄንን ካየን በኋላ አሁን ዲቴል ስንገባ ወደ ሲቪክ ኦሪጂኑ ማየት አለብን። ይሄ ማለት ሲቪክ መቼ ነው ኢንተርፎርም ሊሆን ይችላል ሚሊዮን እንመለከታለን ማለት ነው። and the origin and the development of civic and ethics education ሚሊዮን ስንመለከት የመጀመሪያው ታሪካቸውን ስንመለከት the ancient Greek civilization እንመለከታለን ማለት ነው። ancient Greek civilization ማለት ነው። city state the city state of separate and antenna Sparta and Athena በነገራችን ላይ እንትን ላይ ሂስትሪ ላይ ከገባ ነገር እነዚህ ወንድማማቾች ናቸው። የሁለት ሀገሮች ወንድማማቾች ናቸው። ብቻ ስፓርታ እና አቴና የሚባሉ ነገስታት ናቸው ብለን መውሰድ ይችላል። ብቻ ሂስትሪ ላይ በብዛት 11ኛ ክፍል ላይ አይታችሁታል፣ 10ኛ ክፍል ላይ አይታችሁታል ተስፋ አደርጋለሁ። እና በእነሱ ጊዜ ነው ይሄ ምን የተጀመረው ሎዎች ሊጀመሩ ይችላሉት ማለት ነው። ይማራ ራይት ማለት ነው። በኤንሸንት ግሪክ ሲቪላይዜሽን ሁማን ራይት የሚሉት የተጀመሩት ማለት ነው። እና ሲቪታስ አዝ ኮንሲደርድ አዝ ሲቲዘን ዊዝ ፉል ራይት ብለን የምንገልጸው ማለት ነው። ዘይቶት ሞራል ኤዱኬሽን ነው። ይሄ ማለት ሞራል ቅድም ስንል ምንድነው በአንድ ሰው ማይንድ ሌንተር የሚል ብለን የገለጽነው ሲሆን የመጀመሪያው ምን ነበር እንትራቸው ሞራሊ ምንድነው ኤዱኬሽናሊ ነበር ማለት ነው።
አንድ ሰው የሆነ ነገር እንትን ሲል በሞራል ነው ያንን ነገር ረን የሚያደርገው ወይም አንድ ነገር ቢካወኑ በዛን ሰዓት ምንድነው ሞራሊ ነበረ የሞራል ራይቶች ነበር የነበሩት ሞራሊ ምን ነበረ ዱቲ ነበረ ማለት ለዛ በኤንሸንት ግሪክ ነበረ ራይት እና ዱቲ ስታርት ያደረገው ማለት ይሄ ማለት ራይት እና ዱቲ ማለት ከጀመረ የዛን ሰዓት ሲቪክ ኤንድ ኢቲክስ ምንድነው ስታርት ያደረገበት ወይ ኤዱኬት መታረግ የተጀመረበት ታይም ነው ማለት ነው እና የመጀመሪያ ኤንሸንት ግሪክ ውስጥ ምንድነው የተጀመረው ማለት ነው ዲቨሎፕመንት ኦፍ ሲቪክ ኤንድ ኢቲካል ኤዱኬሽን የተጀመረበት ነው ማለት ነው ባጭሩ ህብረተሰቡ መማር የጀመረው ስለ ኤዱኬሽን ወይም ስለ ሲቪክ እና ስለ ሲቪክ ኤዱኬት የተደረገበት በመጀመሪያው በኤንሸንት ግሪክ ውስጥ ነው ማለት ነው ሁለተኛው ደግሞ ሮም ሲቪላይዜሽን ላይ ሲቲዝን education was given by religious instruction due to their bond with state and government ማለት ነው ለምንድነው ሮማን ሲቪላይዜሽን ምን መታረግ የጀመረበት ኤዱኬት ማድረግ የተጀመረበት ምኑ ሲቪክ ኤንድ ኢቲክስ ምንድነው የተደረገው ህብረተሰቡ ከሪሊጂኑ ያለውን ኮኔክሽን ምን ለምንድን ነው እንዲያቀው እንዲረዳ ነው ማለት ይሄ ማለት citizen education was given by a religious institution due to their bonding with the state government ማለት ነው በዚህ ሰዓት በሮማን ሲቪላይዜሽን ቀላል አድርጌ ስለዝላችሁ አሁን እንደ ቀላል አድርጌ ካቶሊክ ቤተክርስቲያኖች በብዛት ኮንዳክት ይሆናሉ ከኢንትሮች ጋር ማለት ነው ለዛ ህብረተሰቡ ሲማር የነበረው የዛን ሰዓት ምንድነው ስለ ሲቪክ ስለ ሲቪክ ሲማር መንፈሳዊ ህይወት ታሪክ ወይ መንፈሳዊ እምነት እንትሮችን ነበር እየተማረ ነበር የዛን ሰዓት ምን ነበር በዛች ኮንሰርን ያደረገ የነበረው ሲቪክን ነበር ኤዱኬት እያደረገ የነበረው ማለት ነው ለዛ በሮማን ሲቪላይዜሽን ጊዜ በተለይ ከሪሊጂየስ ጋር ምንድነው ገቨርንመንት ሃይሊ ኮኔክት ሆነ ነው ማለት ነው እንደ ኢትዮጵያ አይ ቲንክ እንደ ቅርብ ኢትዮጵያ መንግስታት ራሱ የሚመረጡት ከምን ነበረ ከሪሊጂየስ ነበረ ማለት ነው ሪሊጂን ነበር ሪሊጂየሶች ነበር ማለት ነው ቾይስ የሚታረጉት in the Delivia period there were close link between state and church religious ማለት ነው the citizenship and character education was also given the part religious education ማለት ለዛ ማንኛውም citizenship ምንድነው character citizenship and character ምንድነው education ያደርገው የት ነው ማለት ነው መንፈሳዊ ቦታዎች ወይም በየቤተክርስቲያኖቹ ምናምን ነበር በየካቶሊክ ቤተክርስቲያኖቹ ነበር ማለት ነው ኤዱኬት የሚያደርገው ማለት ነው ለዛ ባጭሩ ስንገልጽ ሮማን ሲቪላይዜሽን ኤዱኬት ሲቲዝንን ኤዱኬት ማድረግ የጀመረው በሪሊጂየስ ኢንስቲትዩሽን ውስጥ ነው ማለት ነው እና this partnership between state and culture church is separated during the renaissance known as the rebirth of revival Romance of Straits and in the learning and art of ancient Greek and Romance ነው ማለት እነዚህ ሁለቱ ምን ላይ ነው ዲፔንድ የሚሆኑት ከሪሊጂየስ ጋር የነበረውን ሪሌሽንሺፕ በጣም ሃይ ነበረ ማለት ነው the idea of liberty democracy and constitutionalism has arisen to global performance ማለት የማለት ከፍተኛ የሆነ ፐርፎርማንስ ላይ ያሳዩት ይቻሉ ምኖቹ ሪሃቢሊቲ ዲሞክራሲ and constitutionalism ምን ሊታዩ ጀምሩ ከምን ሰዓት ጀምሮ ነው ከነዚህ ሰዓቶች ጀምሮ በተለይ ኤንሸንት ግሪክና ከሮማንስ ጀምሮ ከዛ በኋላ ነበረ እነዚህ ሙሉ ቼንጆች ሊመጡ የቻሉት ማለት ነው እና ከዛ በፊት የነበሩት እንትሮች በጣም ከባድ ነበሩ ማለት ሪስኪ የነበሩበት ሲቹዌሽን ነበረ ማለት ነው እና ሌላውን ስንመለከት ደግሞ as a result of civic and ethics become free from religious reference ማለት ነው ከዛ በኋላ ይሄንን በተለይ ከዲሞክራሲ ኮንስቲቱሽናሊዝም ከመጡ በኋላ ሞደርናይዝ የሆነ ከመጣ በኋላ ምንድነው ሲቪክ ኤንድ ኢቲክስ ወይም ገቨርንመንት ከመላቀቅ መሆን ጀመረ ከፍሪ ፍሮም ሪሊጂየስ ኢንፈረንስ ማለት ነው ከዛ በኋላ ምን ይሆነ መጣ መንግስትና ሪሊጂየስ ያላቸው ሪሌሽንሺፕ ምንድነው እየተላቀቀ ሞርሊ ከነጫሹ የተለያዩ የሆኑበት ሲቹዌሽን የመጣው ማለት ነው what happened in 18th century የሚለውን ስናይ ከ18ኛው ሴንቸሪ በኋላ ሙሉ ለሙሉ ምንድነው ሪሊጂየስ እና ገቨርንመንት ዲፈረንት የሆኑበት ታይም ነው ማለት ነው in social revolution like
Britain in 68, America in 76, and in French in 80, in 70, 89 ምን የሆነበት ታይም ነው ሞር የተላቀቁበት ሰዓት ነው ማለት። አሁን ስንመለከት አንድ በአንድ ስናያቸው የመጀመሪያው የብሪቴን in 68 ስንመለከት the parliament passes the bill of rights የሚል ምን ያለበት ፓርላመንት ፓስ የተደረገበት like individual liberty and due to process law of novelty ፎርም የተደረገበት ሰዓት ነው ማለት ነው። the kind of out rules Darwin right explain የተደረገበት ነው ማለት ነው። but by consent of the parliament of and absolute monarchy ማለት ነው። no one including the king was above the law በዚህ ታይም ላይ ምን ነበረ ማንም ሰው ከህግ በላይ እንዳልነበረ ይህ ማለት ሁሉም ከህግ በታች እንደነበረ ነው ማለት ነው። እና በዚህ ሳለ ምንድነው ህግ ውስጥ እያንዳንዱ ህግ ምንድነው ኤክስፕሌን የሚታደርግ ሪስፔክት የሚታደርግበት ነው ሳል ነው ማለት ነው። ለዛ ማንኛውም ሰው በብሪቴን በ1968 ምንድነው ከህግ በታች እንደነበረ በህግ ስር እንደሆነ የተደነገገበት ሳል ነው ማለት ነው። ይህ ማለት የመጀመሪያው ምን እንደተጀመረ ከሪሊጂየስ ምንድነው ዲፋር የተነጠለ የመጣበት ታይም ነበረ ማለት ነው። ግን ሙሉ ለሙሉ እንትን ባይባልም ከዚህ ታይም ላይ ነበረ ዲፋይን ሪሊጂየስ እና ጎቨርንመንት እንትራቸው ሪሌሽንሺፓቸው እየቀነሰ ወይም እየቀነሰ ታይሙ የጀመረበት ሰዓት ይሄ ነበረ ማለት ነው። እና ስንቀጥል ሁለተኛው ደግሞ 1776 የምን ነበር የአሜሪካ ነበር ማለት ነው። ዲክላሬሽን ኦፍ ኢንዲፔንደንስ የተጀመረበት ሰዓት ነው ማለት ነው። in 1776 all men of created equally and have to right to life, liberty and the pursuit happiness and they are unavailable rights and rights that this government cannot take away ማለት ነው። በዚህ ሳለ ምን እንደታረገበት ታይም ነው ማለት ነው። ዲክላሬሽን ኦፍ ኢንዲፔንደንስ ማለት የሰው ልጅ ምንድነው የታረገበት የዛን ሰዓት የሱ መብት ማንኛውም ሰው እኩል እንደሆነና የሱ መብት የመኖር መብቱ የሊበራሊቲ የነጻነት መብቱ ምንድነው ሪስፔክት ሊታረግበት የተቻለበት ሰዓት ነው ማለት ነው። እና ይሄ በአሜሪካ ውስጥ ሪስፔክት ሲታረግ ማንም ሰው ወይም ማንኛውም መንግስት ምንድነው የአንድ ግለሰብን መብት ምን ማድረግ አይችልም ቴኪንግ አዌይ ማድረግ አይችልም ማለት ነው። በዚህ ሰዓት ላይ and the government obtain their own power from the consent of the people ማለት ነው። the government power comes from people የሚለው ህግ የመጣበት ታይም ላይ ነው ማለት ነው። ለዛ ምንድነው የጎቨርንመንት ፓወር ምንድነው ማለት ነው people ነው ማለት ነው። ለዛ people ነው ዲሳይድ የሚያደርገው አንድ ጎቨርንመንት እንዲሆን ወይም በፓወርፉል ኢንስቲትዩት ወይም in one country powerful የሚባሉ ምንድናቸው በዚህ ሰዓት people ነው ማለት ነው። እና ሶስተኛውን ደግሞ የፍራንስን ስንመለከት ፍራንስ the sole gun of the revolution of liberty equality and fraternity ሪስፔክት መታረግ የጀመረበት ነው። በተለይ ከ1789 ጀምሮ ሪስፔክት መታረግ የጀመረበት ነው። ይህ ማለት ዲሞክራቲክ ራይት እና ሁማን ራይት በደንብ ሪስፔክት እየተደረጉ የመጡበት ሰዓት ነው ማለት ነው። የዛን ሰዓት ፍሪደም ኦፍ ስፒች፣ ፍሪደም ኦፍ ሪሊጅን፣ ፍሪደም ኦፍ ፕሬስ ኦፍ ፍሪደም ኤንድ ኦፖርቹኒቲ ራይት ነው ማለት ነው። ፍሪደም ኦፍ ሪሊጂየስ ማለት የፈለጉን ሃይማኖት ምንድነው የመምረጥ ሲቹዌሽን ማለት ነው። and due to the process of law including protection from unfair employment መጀመሪያ ፕሮቴክት ማለት የሰው ልጅ የመጣበቅ ከሚፈራቸው ነገሮች ፕሮቴክት የምታደርግ trade by jury protection from cruel and unusual punishment ከማይሆኑ ጸጥሉ ከሆኑ ፐኒሽመንቶች ምንድነው ፕሮቴክት የምታደርግ abolition of special privilege equality before the law በህግም ፊት ለፊት እኩል የመሆን መብቶች ምናምን እነዚህ ስታርት የተደረጉበት ሰዓት ነው ማለት ነው። እና ይሄ ሁሉ ስንመለከት በየሀገራቶቹ ከሄድን በኋላ ወደኛ ሀገር ስንመለስ ደግሞ ምን እናያለን ዲቨሎፕመንት ኦፍ ሲቪክ ኤዱኬሽን ኢን ኢትዮጵያ ማለት ነው። እና እንትኑ ስንመለከት በየሀገራቶቹ ዲፈረንት ናቸው። ይህ ማለት
ከአንዱ ሀገር የሚያስተምርበት መንገድ ወይም ሲቪክን ኤዱኬት የሚያደርግበት መንገድ ወይም ዩዝ የሚያደርግበት መንገድ ከሌላኛው ሀገር ምንድነው ይለያያሉ ማለት ነው። እንደዛው ኢትዮጵያ ውስጥ ደግሞ ከአንዱ ዓመተ ምህረት ወደ ሁለተኛው ዓመተ ምህረት ሲሸጋገር ሲቪክ ኤዱኬት የሚታደርግበት መንገድ ይለያያል ማለት ነው። እና እዚህ ጋር ስንመለከት የመጀመሪያው ስናይ ኢምፔረር ኦፍ ኃይለ ሥላሴን እንመለከታለን። ኢምፔረር ኦፍ ኃይለ ሥላሴ ሲቪክን ኤዱኬት ያደረገበት መንገድ ወይም ሲቪክን ምንድን ብሎ ነው የሚጠራው? በዛን ሰዓት ሞራል ኤዱኬሽን ብሎ ነበረ ሲያስተምር የነበረው ማለት ነው። ይህንን እንዳትረሱ። በኢምፔረር ኃይለ ሥላሴ ጊዜ ምንድነው ሞራል ኤዱኬሽን ተብሎ ነበረ። ሲቪክ ኦር ኤቲክስ ኤዱኬሽን ብለን የምንማረው በአሁኑ ሰዓት ምን ተብሎ ነው የሚጠራው? ሞራል ኤዱኬሽን ተብሎ ነው የሚጠራው ማለት ነው። ኤንድ ቱ ዘርቭ ዘ ሞናርኪያል ሲስተም ቱ ሪፈር ቦዝ ቱ ኢምፔረር ኤንድ ዲቫይዲንግ አውቶሪቲውን ሪስፔክት ለማድረግ በዛን ሰዓት በመመልክ ነበር ምን ተብሎ ኤዱኬት ይታደረገ ነበረው? ሞራል ኤዱኬሽን ተብሎ ነበረ ሲቪክ ስንማር የነበረው በኃይለ ሥላሴ ጊዜ ማለት ነው። ሁለተኛው ሚሊተሪ ኤራ ማለት በደርግ ጊዜ ደግሞ ፖለቲካል ኤዱኬሽን ተብሎ ነበረ እየተማረ የነበረው ማለት ነው። ቱ ፊል ዘ ያንግ ግሮ አፕ ኢን ሶሻሊስት ቪው ኦፍ ማርክሲዝም ላንቲኒዝም ኢዲዮሎጂ ኤንድ ዶግማ የሚባሉትን ነገሮች ኤዱኬት ለማድረግ ሲባል ምንድነው ፖለቲካል ኤዱኬሽን በፖለቲካል ኤዱኬሽን ተብሎ ሲቪክ ኤንድ ኤቲክስ ምን ተብሎ እየተማርነው በዛን ሰዓት ፖለቲካል ኤዱኬሽን ተብለን ነው በደርግ ጊዜ እየተማረ የነበረው ወይም በሚሊተሪ ኤሪያ ጊዜ እየተማረ የነበረው ማለት ነው። አፍተር 1991 እስካሁን እስካለንበት ምን ተብለን እየተማረን ያለው ሲቪክ ኤንድ ኤቲካል ኤዱኬሽን ብለን እየተማርን ነው ማለት ነው። እና በዋነኝነት አሁን ያለንበት ምን ተብለን በዚህ ሲቹዌሽን ነው ማለት ነው። as a key is the subject of aware of citizenship know to their right duties constitution democracy and the government system ማለት ነው። ለዛ በአሁኑ ሰዓት ምን ተብሎ ነገር አንድ ዜጋ ምን ማወቅ አለበት? የራሱን መብቱን ራይቱን ኮንስቲቱሽን ማወቅ አለበት፣ ዲሞክራሲ ማወቅ አለበት እና ገቨርንመንት ምንድነው ሲስተም እንዴት ነው ገቨርንመንት የሚመራው እንዴት የሚያስተዳድረው የሚለውን ነገር ምን ማለት አለበት ማወቅ አለበት ተብለን እንማረዋለን ማለት ነው። እና በአሁኑ ሰዓት ላይ at the present civic and ethics exist everywhere ማለት ማንኛውም ቦታዎች ላይ አሉ በተለያዩ ስሞች ነው በተለያዩ ስያሜዎች ነው በተለያዩ አካሄዶች ናቸው በአሁኑ ሰዓት ላይ ያሉት ማለት ነው። አሁን ስንመለከት አሁን እኛ ጋር ኢትዮጵያ ውስጥ ምን ተብለናል? civic and ethics education ብለን አይደለ? አውስትራሊያ ውስጥ ስንመለከት ማለት ነው human society and environment ተብሎ ነው የሚማረው። ካናዳ ውስጥ ስንመለከት social studies ተብሎ ነው። ሃንጋሪ ብንመለከት people and society ነው። አሜሪካ citizen education ተብሎ ነው። ሳንጋፖር ደግሞ ሲቲዘን ኤንድ ካራክተሪስቲክስ ኦፍ ኤዱኬሽን ተብሎ ነው። ሳውዝ አፍሪካ ራይት ኤዱኬሽን፣ ጀርመን ሲቲዘንሺፕ ኤዱኬሽን፣ ኢትዮጵያ ውስጥ አሁን የገለጹት ሲቪክ ኤንድ ኤዱኬሽን ኤቲካል ኤዱኬሽን ተብለን እንዲሁም በተለያዩ ቦታዎች ላይ ምንድነው የተለያዩ ስያሜ ተሰጥቷቸው ይማሩታል ማለት ነው። በጣም በእያንዳንዱ ሀገራቶች ላይ ዲፍረንት ሊሆን ይችላል ማለት ነው። እና ይሄ ነው ኤክስፔሪመንት ያደረገው ማለት ነው። እና ከየቦታው ምንድነው የራሱ የሆነ ስያሜ ተሰጥቷል ማለት ነው። እና whatever እንትን ስንላቸው ዩዝ የምናደርጋባቸው ሲቹዌሽን ከእያንዳንዱ ቦታ ይለያያል ማለት ነው። whether the state of government is a democratic or undemocratic development or industrialization of the or developing countries offer civil and ethics to their students in school and college ማለት ነው። ይሄ ማለት አንድ ገቨርንመንት አንድ ሀገር ወይም ዲሞክራቲክ ሆነ ወይም አልሆነም ያደገም ይሁን ትንሽ ምን ማለት አለበት? ሲቪክ ኤንድ ኤቲክሱን ምንድነው ለስቱደንት ወይም ለህብረተሰቡ ምን ማድረግ አለበት? በእያንዳንዱ ትምህርት ቤቶች ውስጥ ምንድነው ኤዱኬት ማድረግ አለበት ማለት ነው። ራን የሚደረግበት ወይም የሚማሩበት ነገሮች ምን ማለት አለበት? ማስተማር አለበት ማለት ነው። ለዛ አንድ ሀገር ወይ ያደገች መሆን አለባት ወይም ያደገች መሆን የለባትም ወይም ዲሞክራቲክ መሆን የለባትም ምን ለማድረግ ሲቪክ ኤንድ ኤቲክስን ኤዱኬት ለማድረግ ማለት ነው። but the context of the countries is very dependent upon national philosophy ማለት ነው። እና ሌላውን ስንመለከት ደግሞ goal of civic and ethical education እንመለከታለን።